እንባችንን ያበሰልን አንደበታችንን በሳቅ ከንፈራችንን በእልልታ የሞላልን ብዙ ሰዎች አሉ። ከነሱ ዛሬ እንደ ምክንያት የምንጠቅሳቸው ወንድማችን ተሾመና እህታችን አስኩ ናቸው። እግዚአብሔር ቤታቸውን የባረከላቸው የልፋታቸው የድካማቸው ውጤት እግዚአብሔር አሳምሮ ዛሬ በሰው ፊት እንዲህ ያማረ ሞገስ ያለው ልጅ እግዚአብሔር ሰጥቶ አስመርቆላቸው ክብር ለእግዚአብሔር ይሁን። ይልተውላችሁ ሰው ይሄን ወደ ህይወታችን እናምጣ ወገኖች። እነሱን የረዳ እግዚአብሔር እኛንም የማይረዳበት ምንም ምክንያት ነው። የእነሱን ቤት በበረከት የጎበኘ ያንተን ያንቺን የኔን ቤት የማይጎበኝበት እግዚአብሔር ምክንያት የለም። ፍጥረቶቹ ነና ልጆቹ ነና። ለእግዚአብሔር ማንም የእንጀራ ልጅ የለም ወገኖች። አንዱን እየባረከ አንዱን አልባረከም አይልም መጽሐፍ ቅዱስ። የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውን ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላክ መካከል ለይታለች ነው ኢሳይያስ። አንዳንዴ ያልተባረክንበት ምክንያት ከእግዚአብሔር አይደለም፣ ችግሩ ከእኛ ነው። ለእግዚአብሔር የሚመች ማንነት ካለን ወገኖች እግዚአብሔር ያነሳናል፣ እግዚአብሔር ከፍ ያደርገናል። እንደ ቅዱስ ዳዊት እግዚአብሔር በክብርና በሞገስ ራሳችንን በዘይት ይቀባል። እግዚአብሔር እረኛዬ ነው አለ ዳዊት፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ራሴን በጠላቶቼ ፊት በዘይት ቀባህ ያለው ይሄን ሁሉ እያሰበ ነው ወገኖቼ። እግዚአብሔር ያነሳል እላችሁ ፈልጌ ነው። እግዚአብሔር ታሪክ ይለውጣል። እግዚአብሔር በህብረተሰቡ መካከል በዘመድ መካከል ቸርነትና ምሕረቱን ልክ እንደ ተሼና እንደ አስኩ ቤት እንዲህ ያሳያችኋል። ባራኪው እግዚአብሔር ይባርካል። ስጋውን ቆርሶ ደሙን አፍሶ ለመስጠት ያልሰሰተ አምላክ ወገኖቼ፣ ለምንጠይቀው ተራ የቁስ የዚህች ዓለም ጥያቄ እግዚአብሔር ጀርባውን ይሰጠኛል ብላችሁ እንዳታስቡ። አንድያ ልጁን እስከ መስጠት ድረስ የጨከነ አምላክ፣ ከነበደላችን እንደወጣችሁ ቅሩ ተሰብራችኋልና አትጠገኑ ያላለን እግዚአብሔር በአንድ ልጁ ሞት የታረቀን በክርስቶስ ኢየሱስ የዘላለም ሕይወትን የሰጠን እግዚአብሔር ዛሬ ለምድራዊ ጥያቄያችን እግዚአብሔር መልስ የሌለው አምላክ አይደለም። እግዚአብሔር መልስ አለ። እግዚአብሔር አይጸየፍም። እግዚአብሔር ለእያንዳንዳችን ሁሉ ለበረከቶቹ የተዘረጋ ነውና ዛሬም እግዚአብሔር ቤታችንን እንዲባርክ ኑሯችንን እንዲቀይር በዚህም ለእግዚአብሔር ምን እከፍላለሁ እንድንል ሁላችንን በጸጋው እንዲጎበኘን ቅዱስ ፈቃዱ ይሁንልን።